ጤና ይስጥልን ውድ የሀቅ ሚዲያ ተከታታዮች፣ የዕለቱን አጫጭር ዜናዎች ወደ እናንተ ይዘንላችሁ ቀርበናል። አብራችሁን ሁኑ። በመጀመሪያ ከሀገር ውስጥ ጭካኔው ተደገመ። ከሰሞኑ በኦሮሚያ ክልል ከ25 በላይ ኦርቶዶክሳውያን ተመርጠው በተገደሉበት ጉናና መርቲ ወረዳ ትላንትናም ማለት ጥቅምት 24 መርቲ ወረዳ ልዩ ቦታው ጎዶ በተባለ አካባቢ ለደቦ የእርሻ ስራ የወጡ ንጹሃን በሙሉ ታግተው 5ቱ ወዲያው ሲገደሉ ቀሪዎቹ የደረሱበት እንዳልታወቀ ምንጮች ጠቁመዋል። የአርሲው ጥቃት ሰለባ የሆነው ህፃን ታምራት አጉቸው የቀኝ እግሩ ተቆርጧል። በወላይታ ሶዶ ከተማ በሚገኘው ክርስቲያናዊ ሆስፒታል በሕክምና የሚገኘው የ4 ዓመቱ ህፃን ታምራት አጉቸው ዛሬ ጥቅምት 26 2018 ዓ.ም ከሰዓታት በፊት በጥይት የተደበደበው እግሩ ተቆርጧል። የሆስፒታሉ ሐኪሞች እግሩ ሳይቆረጥ አስፈላጊውን ሕክምና አድርገው ለማዳን ጥረት ቢያደርጉም አልተሳካም። ህመሙ ለህይወቱ አስጊ የሆነ በመምጣቱ እግሩን ለመቆረጥ እንደወሰኑ ተናግረዋል። አውሮፕላኑ ተከሰከሰ። በአሜሪካ ኬንታኪ ግዛት ውስጥ በሚገኘው ሉዊስ ፒን ኢንተርናሽናል ኤርፖርት አቅራቢያ የዩፒኤስ የጭነት አውሮፕላን ከተነሳ ብዙም ሳይቆይ ተከስክሶ በእሳት መያያዙን ተከትሎ ቢያንስ 7 ሰዎች መሞታቸው ተገለጸ። የኬንታኪ ገዢ የሆኑት አዲስ በሽር እንደተናገሩት አደጋው የተከሰተው ትላንት ማክሰኞ ዕለት ምሽት ላይ ሲሆን የሟቾች ቁጥር ሊጨምር እንደሚችል ይጠበቃል። በተጨማሪም ቢያንስ 11 ሰዎች የአካል ጉዳት ደርሶባቸው የሕክምና እርዳታ እየተደረገላቸው ነው ተብሏል። ዲሞክራቱ ዛህራን ማምዳኒ የኒውዮርክ ከንቲባ ሆነው ተመረጡ። ጥቅምት 26 2018 የ34 ዓመቱ ማምዳኒ ከ100 ዓመታት ወዲህ በአሜሪካ ታሪክ ትልቁን ከተማ በመምራት የመጀመሪያው ሙስሊም እና በእድሜ ትንሹ ከንቲባ ሆነው ተመርጠዋል። የቀድሞ የእግር ኳስ ኮከብ ዴቪድ ቤካም በእግር ኳስና በበጎ አድራጎት ስራዎቹ ላበረከተው የላቀ አስተዋጽኦ በእንግሊዝ የክብር መጠሪያ የሆነውን ሰር የሚል ስያሜ በእንግሊዛውያን ቤተሰብ ተሰጥቶታል። ቻይና የአሜሪካ የመከላከያ ስርዓትን የሚቀይር ቅርጽ የሚቀይር እጅግ ፈጣን ሚሳኤል መስራቷን አስታወቀች። ቻይና ባለፉት ቀናት ባወጣችው መረጃ የዓለም የመከላከያ ሚዛንን ሊለውጥ ይችላል የተባለው በአይነቱ ወታደራዊ ቴክኖሎጂ ማሳካቷን አስታውቃለች። ይህ አዲስ የሚሳኤል ቅርጽን የመቀየር ልዩ ችሎታ ያለው ሲሆን በእጅግ በፈጠነ ፍጥነት እየበረረ መልክን የመለወጥ አቅም አለው። በቻይና ወታደራዊ ሳይንቲስቶች የተሰራው ይህ ሚሳኤል ተጎታች ክንፎች የተገጠሙለት ነው። በከፍተኛ ፍጥነት በሚበርበት ጊዜ ሚሳኤሉን እንዳስፈላጊነቱ ክንፎቹን ወደ ውስጥ በመሰብሰብ ወይም ወደ ውጪ በመዘርጋት በአየሩ ላይ ቅርጹን በቅጽበት የመቀያየር አቅም አለው ተብሏል። የዩቲዩብ ተከታታዮቻችን ለዕለቱ የነበሩን ዘገባዎች እነዚህን ይመስላሉ። አብራችሁን ስለነበራችሁ እናመሰግናለን። መልካም ቆይታ